ሰላም ጤና ይስጥልኝ የሀገሬ ልጆች በዛሬው የአፋን ኦሮሞ ትምህርታችን የምንመለከተው ኤኙ የተሰኘውን የአፋን ኦሮሞ ጥያቄያዊ ቃል ይሆናል ማለት ነው። ኤኙ ማለት እንግዲህ ማን ሁ የሚለውን የሚተካ ነው። በአረፍተ ነገር እናየዋለን። ኤኙ ራሱን ችሎ ጥያቄ ነው። ማን ነው? who is that? ሰው በር ሲያንኳኳ ለምሳሌ ኤኙ ይባላል። ማን ነው ማለት ነው። ኤኙ በርባድ ማንን ፈለክ? ማንን ፈለግሽ? whom do you want? መቃን ኬሰን ኤኙ ስሞት ማን ነው? what is your name? መቃን ኬሰን ኤኙ ስሞት ማን ነው? ስማችሁ ማን ነውም ይቻላል። እንግዲህ አፋን ኦሮሞ አክብሮት አለው፣ አንቱታ አለው። አንቱ ብላችሁ ሰውን ስም ስትጠይቁ መቃን ከኤኙ ሳይሆን መቃን ኬሰኒ ኤኙ ነው የምትሉት ማለት ነው። መቃን ከኤኙ ስምህ ማን ነው? ስምሽ ማን ነው? ያንቺ ስም ያንተ ስም ማን ነው? what is your name? መቃን ከኤኙ መቃን ኢሳን ኤኙ ስማቸው ማን ነው? what is their name? ስማቸው ማን ነው? የነሱ ስም ማን ነው? ማለትም ወይም የእሳቸው ስም ማን ነው? እንግዲህ አንቱ ብለን አንድ ሰው እየጠየቅን ከሆነ የእሳቸው ስም ማን ነው? የብዙ ሰዎችን ስም እየጠየቅን ከሆነ መቃን ኢሳኒ ኤኙ ስማቸው ማን ነው ይሆናል ማለት ነው። መቃን ኢሳ ኤኙ ስሙ ማን ነው? what is his name? መቃን ኢሳ ስሙ ኤኙ ማን? መቃን ኢሳ ኤኙ ስሙ ማን ነው? ኢሼን ኤኙ ወሊን ዱፍቴ እሷ ከማን ጋር መጣች? with whom did she come? ኤኙ ወሊን ከማን ጋር? ኤኙ ወሊን ዱፍቴ ከማን ጋር መጣች? ዱፍቴ መጣች ነው እንግዲህ ዱፉ ከሚለው in the past ደርቤት ተደርጎ ነው። አኔ ኤኙ ወጅን ሀዱፉ እኔ ከማን ጋር ልምጣ? with whom shall I come? ኤኙ ወጅን ከማን ጋር? ሀዱፉ ልምጣ ነው እንግዲህ ዊሽ ነው። ሀዱፉ ልምጣ ኤኙ ወጅን ሀዱፉ ሲሆን ጥያቄ ይሆናል። ከማን ጋር ልምጣ? ኢጆሌን ኤኙ ወጅን ጉደቹ ቀቡ ልጆች ከማን ጋር ማደግ አለባቸው? with whom should children grow? ኢጆሌ ልጆች ማለት ነው። ፕሉራል ቁጥር ነው ራሱን ችሎ። ኤኙ ወጅን ከማን ጋር? ጉደቹ ማደግ ነው። ጉደቹ ቀቡ ማደግ አለባቸው። ኤኙ ወጅን ጉደቹ ቀቡ ከማን ጋር ማደግ አለባቸው? እነማን? ልጆች። ልጆች ከማን ጋር ማደግ አለባቸው? ከማን ጋር? ኤኙ ወጅን with whom? አቲ ኤኙ ወሊን በረት አንተ ከማን ጋር ተማርክ? with whom did you learn? ይሄ ደግሞ እንግዲህ ጓደኛችሁን በስራ ላይ ያለ ጓደኛችሁን አግኝታችሁ ከነማን ጋር ተማርክ ከማን ጋር ተማርክ ብላችሁ መጠየቅ ስትፈልጉ ኤኙ ወሊን በረቴ ትላላችሁ ማለት ነው። እንግዲህ ግሱ በረቹ ነው። በረቹ መማር ነው። በረቹ መማር ነው። እንግዲህ አቲ በረቴ ተማርክ ነው። ኤኙ ወሊን በረቴ ሲሆን ግን ከማን ጋር ተማርክ ይሆናል። እንግዲህ the simple past tense form of the verb በረቹ with respect to አቲ በረቴ ስለሚሆን አቲ ኤኙ ወሊን በረቴ ከማን ጋር ተማርክ with whom did you learn ይሆናል ማለት ነው። መቃን ኢሼ ኤኙ ስሟ ማን ነው? what is her name? ኤኙቱ ኢስኒቲ ሂሜ ኤኙቱ ማን ነገራችሁ? ኢስኒቲ ሂሜ ለእናንተ ማን ነገራችሁ? who told you? ኤኙቱ ሲቲ ሂሜ ለአንተ ማን ነገረ? who told you? ኤኙቱ ሲቲ ሂሜ ለአንተ ማን ነገረ? ኤኙቱ ኢሳንቲ ሂሜ ለነሱ ማን ነገራቸው? who told them? ኤኙቱ ማን ነገራቸው? ማን? ኤኙቱ ኢሰቲ ሂሜ ማን ነገረው? who told him? ኢሼቲ ኤኙቱ ሂሜ ለሷ ማን ነገራት? who told her? ኤኙቱ ሂሜ ማን ነገራት? ኢኒ ኤኙቱ ሂሜ እሱ ለማን ተናገረ? to whom did he spoke? ይሆናል ማለት ነው። ኤኙቱ ሂሜ ኢኒ ኤኙቱ ሂሜ ለማን ተናገረ? to whom did he spoke ይሆናል ማለት ነው።